ሰላም ስፖርት ወዳጆች፣ ዛሬማ በለንደን ሰማይ ስር የአቻ ውጤት ፍቅር ነግሷል። ለመሆኑ ሰላም ሚኒስቴር ውስጥ ነው ቼልሲዎች የሚሰሩት። በሜዳቸው በስታንፎርድ ብሪጅ በርንማውዝን ጋብዛቸው 2-2 ተለያይታቸዋል። ኮል ፓልመርና ኢንዞ ፈርናንዴዝ መረበስሱ ቢነቁም በርንማውዞች ብሩክስና ክላይቨርት ደግሞ እኛ እግራለን ብለው ነጥብ ተጋርተው ወጥተዋል። ቼልሲ ካለፉት 7 ጨዋታዎች አንድ ድል ብቻ፣ ይህም አሸናፊ ሳይሆን አስታራቂ ቡድን ሊያስብላችሁ ነው። አሁንም በ30 ነጥብ 5ኛ ደረጃ ላይ ቁጭ ብለው ተቀምጠዋል። በሌላ በኩል ኒውካስትሎች ግን በነጋሪት ነው ያሸነፉት። በርንሌይን 3-1 አጣጥበውታል። ጁሊንተን ዩዋን ዊሳና ብሩኖ ጎማሬዝ ኳሷን ከመረብ አሳርፈዋል። በርንሌዎች በላውረንት አማካኝነት አንድ ግብ ቢያስቆጠሩም የኒውካስትልን ማዕበል መቋቋም አልቻሉም። በሌሎች ጨዋታዎች ዌስት ሃምና ብራይተን እንደ ቼልሲ ሁሉ ተቻችለን እንኑር ብለው 2 አቻ ተለያይተዋል። ኤቨርተን ደግሞ ኖቲንግሃም ፎረስትን 2-0 አሸንፎ 3 ነጥብ በኪሱ ከቷል። ለመሆኑ የቼልሲ ደጋፊዎች መች ነው በድል የምንገናኘው? ኮሜንት ላይ በለቅሶ ሳይሆን በምክንያት አስረዱኝ። ቻው።